በጉጉት ሲጠበቅ የነበረው የጆኒና የሴዶ ፋይት ሊደረግ ጥቂት ቀናቶች ብቻ ቀርተውታል። በመግለጫው ዕለት ግን ዱላ ቀረሽ የሆነ ፌስ ኦፍ አድርገዋል። በዚህ የመግለጫ ስነ ስርዓት ላይ ከዚህ በፊት በሰከንዶች የተዘረረው ንቃተ ህሊና ተጋጣሚውን በጥፊ የመታበት ሁኔታ ብዙዎችን አነጋጋሪ አድርጎታል። ይህ ውድድር ከመደረጉ በፊት ያለው አስጨናቂና ትልቅ ፍጥጫ በብዙዎች ዘንድ በጉጉት እንዲጠበቅ አድርጎታል። ከፋይት በፊት የነበረውን ሌላ ድንቅ ፋይት እነሆ ሙሉ ቪዲዮን ጋበዝ ነው። ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ አቴንሽን ማግኘት አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉም ሰው ያያችኋል። አቅርቦልኛል። አንተም አቅርበልኛል። ዲስ ምን ማለት ነው? ይሄ በቃ ኪንጉ ማነው? ሴዶ ነው። ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ ሴቶቻችሁ ናችሁ ከየት ነው የመጣችሁ? ስትባሉ ኢትዮጵያዊ የመሆን ያፈራችሁ ከሱ ጋር አንድ ሀገር ብቻ ሼር ያደርጉ ሴቶቻችሁ ናችሁ። እንትን ፈርታችሁ ሴዶ ገጠመኝ 500,000 ጋይስ ሴዶ እቺ 3 ወር ነው ለኔ ፋይት ቴተር ሲያደርግ የነበረው። አንተንም ዋጋን አስከበርኩልህ። አብዱ ዌይቲንግ ፎር ዲስ ለብዙ ዓመታት አሳያቸዋለሁ። ዛሬ ስንት ዓመት አስከበርኩ። ፋይት እናድርግ ብዬ ቴክስት አድርገው አስከበርኩ። ሴዶ አፈመስኩ። አንድ ሲመጣ ቋንጣ አረጋለሁ፣ እግርህን ሰብረዋለሁ፣ እጅህን ሰብረዋለሁ። መቼም አንድ አትሆንም። ከማሻሻል ትወጣለህ። 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርኩት። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶ ነው የሚያቶል አታውቅኝም። ዳይፐር ውስጥ ያሳይ ሾፍ አሳየና ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። Have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አው ወራይ ነው ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው፣ ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆኒ አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣው እኔ ማርሻል አርት ቁጭ አደርጋለሁ። Thank you ጆኒ። ሴዶ ብዙ ኢትዮጵያዊ የሚያገኘኝ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ እውነት ልንገራችሁ፣ UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው፣ ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬ ነው። አልሐምዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጭ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ ደግሞ እዚህ መድረክ እንድትመጣ ያደረኳት እኔ ነኝ በመጀመሪያ። ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹ ስፖርተኞች ሰው ሲያስፈልጋችሁ እኔ ነኝ ማለት ነው። ሐሳቡ እኔ ቲክቶክ ላይ ብሎኬት ስብሰብር ፖሊስ ብሎኬት እንሰስለበት ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ንጉሱን ለማየት ነው። ንጉሱን ለማየት ከፍሎ ይገባል። እሱ 10 ነገር ከፍሎ ይገባል ማለት ነው። ከዚህ በፊት ከከፈለ ለምን ንጉሱ ብዙ ቲያትር ሰርቷል።
ማርሻል አርት እንዲያድግ ማለት ነው። ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ጨኔ ሞላት መዳበራ ለዚህ ተጨረቀ ለዚህ ተጨረቀ ማለት ያስ መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርጌዋለሁ። እያንዳንዱ ታውቃለህ። ይሄን ቫልዩአችን አስከብረን ነው እዚህ የተገኘ ነው ማለት ነው። ዩጋሪ ታገኘኝ አበሽ ጆ በቀሉ ጆዬ ምንድነው አንተስ የምትለው? ሴዶ ምን እያለ? እኔ ምንም አልሰማሁትም፣ አልገባኝም። ራሱን አርቲኩሌት ማድረግ አይችልም። ግን በቀሉ እኔና ሴዶ አንድ ምንድነው ይዘህ የመጣው? ምንድነው እየበላህ? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጥቷል። ስሙ ብቻ ነገር ሴዶ በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። በእንግሊዝኛ ማውራት ጆኒ በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያ ጆኒ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናልና ካራክተር ምን ያህል ፌክ እንደሆነ ያሳያችሁ። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም። እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ የኖር ወንድ ልጅ አሻፍዶኛል ብለህ ፖስት ታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ ያው ይስቆይ መልሳለን እኮ እኛም መልሳለን። እኔ ፐርፌክት ያስጨንቃታል፣ ሲያቃጥላት መለፍለፍ ነው። ሌላ ምንም የለም። ዳይፐር ነው የሚያስለፈልፍ። አይ ነው አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቶሃል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ ኖት ሰከንድ ማይክሮ ሰከንድ በቂ ነው ለአንተ። ግን አመት ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡ መያዝ ይችላል ባይ ኤኒ ሚንስ ማለት ነው። የስ ስለዚህ ማለት ከፈለኩ ነው አይኪው ሌቨላችን ከማንም እስቲ ቆይ አሁን እኛ ማድመጥ አልቻልንም። እንዲህ ስንል እዚህ ነው። እስቲ ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ የምትካለት ሄዳለህ። ሴዶ ውስጥ ተሰብሬያለሁ ብዬ አጣጥቻለሁ። እናቴ ትቆጣኛለች ብዬ ቢዝነስ ይሹር ነው ሀበሻ ዚስ ኢዝ ቢዝነስ ምን እየገቡ ነው። እኔ እዚህ ላይ የመጣውን ለድርድር አይደለም። ያለ ምንም ሽፋን እውነቱን ለመናገር የመጣሁት እዚህ ሊመራችሁ ይችላል። ድምፅ ብቻ ነው የሚሰማኝ፣ አትታየኝም ይላል። ይኸውላችሁ ይዙ የታለ? ይዙ ማይክ አንድ እስኪ ይዙ። ሊመራችሁ ይችላል። ሐቁን ግን ይሄ ነው። ከጨዋታው በኋላ ሁሉ ስለ አንድ ጀግና ሰው ብቻ ያወራል። እሱም እኔ ነኝ። ይህን ስላችሁ ግን ከመንገዴ ሁሉ የድንግል ማርያም ልጅ አስቀድሜ ነው። ያለ እግዚአብሔር ፍቃድ የሚመጣው ድል ይልቅ ራስ እንደማይሰበር አውቃለሁ። ይህንን ግን እዛ ጋር ምን ውስጥ ላይ ገባው ነው የምትለው? ተከታተሉ ጋይስ። ምላሳይ በወሬ ማሸነፍ እንደማይቻል እኔ ማረጋገጫ ነው።
እድል ነው። ንቃት አታሸንፍም ብላችሁ 1 ሚሊዮን ብር ተናይቶ ነው እድል የሰጠኝ ድጋሚ እስር አንተ ላይ ነው ደግሞ ማሳየው ያንን የኢንዶሚ ታሪክ አንተ ላይ ይደከማል። በሰላሳ ሰከንድ ነው የሚጨርሰው። የሀገሬ ሰው ምን ይላል መሰላችሁ? በትግርኛ አሁን እኔ ማንም የግራፕሊንግን ፓወር አያውቀውም፣ አይመለከተኝም። የራሴን የማውቀው እኔ ጀግና አንተ እንደ ጆኒ መተህ እኔን በቀላሉ ደብድበህ አንተ በጣም ፈሪ ሰው ነህ። ስማኝ አዳምጥ። በጣም ፈሪ ሰው ነህ። ከጆኒ ጋር ፋይት ከማድረግ በፊት አንድ ነገር አልተነፈስክም ነበር። ጆኒ ፐርፕል ቤልት ጁጁትሱ ነው። 1 ሚሊዮን የሚመድብ እጅ አንሳ እስኪ። አንተ ትመድባለህ? 1 ሚሊዮን ነው ፈልጌ ነው የመጣው። አንተ የሚመድብ ካለ 1 ሚሊዮን ንቃት አያሸንፍም ብሎ የሚመድብ ካለ አውቃለሁ። ሁላችሁም እንደተራ ሰው እንደምታይ ኢንዶሚ ትላላችሁ። የሰማው ነው ኢንዶሚ ያለኝ ሰውዬ ትመድባለህ? ትሸነፋለህ ብለህ አመሰግናለሁ። አምናቸውን ማለት ነው በኔ ፌሶች ብቻ ነው የምናደርገው። ምንም አይነት ተቺንግ አይቻልም። ምንም አይነት ተቺንግ አይቻልም። ናይስ ሴዶ ኪንግ መጥቷል ይላል። ምንም አይነት ተች አንፈልግም። ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። ፊት ለፊት መታየት መታየት ብቻ። ፋይት አንፈልግም። ፋይት አንፈልግም። ፋይት አንፈልግም። ናይስ ሴዶ ቆይ ሴዶ ቆይ ተው ቆይ ተረጋግቻ አንፈልግም። ታች አንፈልግም። ጆኒ ወደዚህ ፎቶ ብቻ። ኧረ ስልኮቹ ውጡ! ና ችግር እናጠገብ ሁለታችሁም ወደ ተመልካች እስታንሳችሁን ማሳየት። ትንሽ ወደፊት ወጣ። እስታንሳችሁን ማሳየት። ፊት ለፊት በሚክስድ ማርሻል አርት ንቃተ ህሊና እና ሮቤል በ75 ኪሎ ግራም እባካችሁ ፋይተሮች መድረክ ላይ ምንም አንፈልግም። ዚስ ኢዝ ፌስ ኦፍ። ቆይ ተው፣ ቆይ ተረጋጉ እባካችሁ።
አንዴ ባካችሁ ተረጋጉ። ሴዶ ና ኔጋ ሴዶ ና ተው። ውረድ። ይኸውላችሁ ጆኒ አንዴ እኔን ስማኝ። ጆኒ እኔን ስማኝ። ምንም አይነት ተች አንፈልግም። ምንም አይነት ቢያንስ ሚዲያው እናንተን ፊት ለፊት ማየት ይፈልጋል። ተረጋጉ። ፎቶ ብቻ ናይስ። ና ጆኒ ና እዚህ ጋር መሀል ግባ። ምንም አይነት ተች አንፈልግም። ጆኒ ወደዚህ ፎቶ ብቻ። ጆኒ ችግር የለም ና ፎቶ ብቻ ና እዚህ ጋር ችግር ና ነገር ምንም አይነት ኩሽና በቃ ለማደባደብ ነው። እሺ በርታ። ህዝቡንና ክብር በቃ ፎቶ ብቻ። ዳኒ ከፈት አድርግላችሁ። ከፈት ፎቶ ብቻ። Thank you. ከብዙ ጭንቀት ከብዙ ነገር ዲስትራክት የሚያደርገው ስለዚህ ቴንኪዩ ይህን እድል ስለሰጠን እናንተም እዚህ ስለመጣችሁ በጣም አመሰግናችኋለሁ። ሌላ ደግሞ ያው የታባቱ ወዳችኋለሁ። ቴንኪዩ ነሐሴ 21 እንገናኝ። ልስን አንተ ለኢቲኤፍሲ መስዋዕት ልትሆን ነው የመጣው። በለው ስካይ ወክሎ ነው እንግዲህ ስካይ እኔ ደጋፊው ነኝ ብሎ ብቸኛው በኢትዮጵያ የስካይ ደጋፊ ፌሶፍ ረሚክ ፌሶፍ በለው ረሚክ በለው። እናመሰግናለን። ስፖርታዊ ጨዋነት እናመሰግናለን። እሺ here we go. King, the fighter. ፌስ ኦፍ ብቻ ነው የምናደርገው። ምንም አይነት ተቺንግ አይቻልም። ናይስ